ሰላም ውዶቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ጠፍቻለሁ አውቃለሁ። ያው ብዙ ነገር ቢዚ ሁኜ ነው ጠፋሁት። ይሄ ሰሞን ሶሻል ሚዲያ ላይ ብዙ ነገር ይሄዳለችኋለሁ። እህታችን ከሳውዲ የሞተችው እግዚአብሔር ነፍሷን ለአጸደ ገነት ያኑርልን እላለሁ። በጣም ከባድ ጊዜ ያሳለምን ነው ሁላችንም። እንግዲህ እግዚአብሔር አምላክ ይጠብቀን። ሰው ሀገር ላይ ያለ ነው እግዚአብሔር አምላክ ይጠብቀን። ሁላችን ባለ ነው። ግን እኔ የገረመኝ ነገር ቢኖር ማለት ነው እህቶቼ ስግደት ላይ ያላችሁ እህቶቼ ደህና ናችሁ? እኔ እዛስ ቪዲዮ ላይ የሷ ቪዲዮ ስር ገብቼ ኮሜንቱ ሲያነብ በጣም ነው ያዘንኩባቸው። ለዛኛ ለሞተ ሰው ምን እንደሆነች ለምን እንደሞተች አናውቅም። ራሷን አጠፋች ሲሉ እኮ ሁሉም ሰው እንደዚህ ሲሉ አትመኑ። እኔ ማንም ሰው እንደዛ አረብ ሀገር ላይ ሞቶ ራሱን አጠፋ ሲባል እኔ አላምንም። እውነቴ ነው የምነግራችሁ። ምክንያቱም ከኋላ ምን እንዳለ አናውቅም። ትናንትና ያ ሰው በጥሩ ሁኔታ በመልካም በደስታ ስትጫወት ስናይ ዛሬ ሞተ ስንል ጊዜ ከእግዚአብሔር ካልመጣ በስተቀር ራሷን አጠፋች የሚባል ውሸት ነው። አንድ ነገር አለ ከኋላ። እናንተ እዛ ስር ሄዳችሁ ደግሞ ወላሂ እኔም እንደዚህ ያደርጋለሁ ከአንድ ሳምንት በኋላ እግዚአብሔርን እኔም እንደዛ ነው የሚያደርገው። ጥሩ አረገች። ይሄ ይሰራል። እናንተ ደህና ናችሁ? እንደው ፈጣሪ ማለት ነው ልቦና ያስጣችሁ። እንደዚህ የምታደርጉ ሰዎች ናቸው። በቃ ሰዎቹን ወደሆነ የማየው ነገር የምትገፉት እንደ መናፍስቶች የምትሆኑ ሰዎች እንደዚህ በውሸት ስትምሉ በየሆነ ነገር እኔማ አደርጋለሁ የምትሉ ሰዎች እናንተ ውስጥ የተደበቀ ሰይጣን መቼም አይወጣም። ሰው ራሱን የሚያጠፋ እኮ እግዚአብሔር ነፍስ ገነት እኮ አትገባ። በማንም በመጽሐፍ ቅዱስም ሆነ በቁርአንም ሆነ ራሱን የሚያጠፋ ሰው ነፍስ እግዚአብሔር ፊት ትቀርባለች። በጣም መጥፎ ነው። ግን ደግሞ እናንተ ለዛኛው ሰው ቆማችሁ ለሞተችው እህታችን ቆማችሁ መከራከር ሲገባችሁ እኔም ደግ ነው አደረገችው። ኧረ እንዴት! ይሄ እኮ የመንደር ወሬ አይደለም፣ ነፍስ ነው። ታውቃላችሁ? እኛ መቼም ተናገርን አልተናገርን ትርጉም የሌለ ስለሆነ ዝምታ መልስ ነው። በቃ ለእግዚአብሔር ብቻ ንገሩ። ምክንያቱም ለሰው ተናግረን ወይንስ ብለን መፍተጣን አይደለም። ለእግዚአብሔር ብቻ ንገሩ። የፈጠረን እሱ ስለሆነ ነፍሳችን ለሱ ዋጋ አላት። ስለዚህ ለእግዚአብሔር ብቻ ንገሩ። እንደዛ አድርጋችሁ ዝም በሉ። የማይሆን ነገር አትኮምቱ። የማይሆን ነገር አትጻፉ። የማታደርጉት ነገር አደርጋለሁ ብላችሁ አትምሉ። አታደርጉማ። ስራ ቢሆን እኔም እንደዚህ ሰራለሁ እግዚአብሔርን ወላሂ እኔም እንደዚህ ሰራለሁ እንደዚህ ነገ ታሪኬን ይቀየራል ከእግዚአብሔር ጋር ብላችሁ አትምሉም። በቃ ወሬ ብቻ ሲሆን ማጨብጨብ ብቻ ነው ስራቸው። እግዚአብሔርን ነው የምላችሁ። በጣም እኔ ያ ኮሜንቱ በመቸኝ ኑሮ ያ ቪዲዮን ኮሜንት አውጥቼ ቪዲዮ ልሰራበት ነበር፣ ግን ስላልተመቸኝ ነው። እና በጣም ታሳፍራላችሁ። ያቺ ልጅ እኮ ምን እንደሆነች ለምን እንደሞተች አይታወቅም። ልጅሷም ደግሞ ራሷን አላጠፋችም። እኔ 100% አምናለሁ። ምክንያቱም ሳውዲ አረቢያ ላይ ቀርቶ የተኛውም ስግደት አረብ ሀገር ላይ እኔ አላምንም። ሰው ራሱን ሰቅሏል ማለት እኔ አላምንም። ሳውዲ ላይ ደግሞ በአሁኑ ሰዓት እኛን ዜጋ እንደፈለገች እየቆለች እንደፈለገች እየገደለች እንደፈለገች እየደበደበች ቀርቶ እኔ የተኛም እንኳን እዚህ ዱባይ ላይ ቢሆን እኔ አንድ ሰው ራሱን አጠፋ ብሎ ሲያወሩ እኔ አላምንም። ምክንያቱም የሆነ ነገር አለ ከኋላ። የሆነ ነገር ሲኖር ነው ሰው ከእግዚአብሔር ካልመጣ በስተቀር እንዴት እግዚአብሔር ደጎ ነፍሳችሁን ፈጠረን አይደል? ነፍሳችን መቼም እኛ ተሰቅለን እንደሞት አይፈልግም እግዚአብሔር። ሰው በቃ የማይሆን ነገር አትናገሩ። ኮሜንት ስር ገብታችሁ የማይሆን ነገር አትጻፉ። ለፍቅረኛ ብላ ነው ራሷን ያጠፋችሁ፣ ለባሏ ብላ ነው ራሱን ያጠፋችሁ። አረ ሰዎች ተረጋጉ። ፍቅረኛ ምንድነው? እናትና አባት አለ ከኛ ጋር ብዙ ነገር ዋጋ የከፈሉ ፍቅረኛ አንድ ፍቅረኛ ሲሄድ አንድ ፍቅረኛ ይመጣል። ደስ አንድ ባል ሲሄድ አንድ ባል ይመጣል። ደስ ይሄኛው ነው። ግን እናንተ መጀመሪያ ለራሳችሁ ቆሙ። የራሳችሁ ደና ሁኑ መጀመሪያ። እንደዛ ሰው ላይ አትፍረዱ። አንድ ፍቅረኛ ከደም ለምንድነው ለፍቅረኛ ብላ ራሷን የምታጠፋው? አዎ ልታለቅስ ልታዘን ትችላለች። ምክንያቱም ያወቀች ሰው
ብዙ ነገር ልትጎዳ ትችላለች። ግን ለምንድን ነው ራሷን የምታጠፋው? ለምን? የእሱም ሰው ነው፣ ሌላም ሰው ነው። እግዚአብሔር ያለ ደግሞ ለሷ ይሰጣል። እግዚአብሔር ያለ መልካም ነው። እግዚአብሔር ለሆነ ነገር ለመልካም ነገር ነው። ያ ሰው ወይም ለሷ ስላልሆነ ነው። ባለ የሆነ ነበረ ግን ባለ ፈተኛ ነው አለሱ መኖር አለ ራስን አጠፋለሁ እንጂ ታውቃለህ። ትናንትና እኮ መልካም ሰው ነበረ፣ ዛሬ ነው እንደዚህ የሆነ። አረ ትናንትና የሆነ ነገር ስለሆነ ነው መልካም ሰው የሆነ። ወይን ተሸግሮ ሊሆን ይችላል። ትናንትና ተሸግሮ መልካም ከሆነ ዛሬ ደግሞ አንድ ነገር አግኝቶ ያው መጥፎ ጸባይ ከሆነ ያ ትናንትና የደበቀው ችግሩ ነው የሱን ጸባይ የደበቀው እንጂ ጥሩ ሆኖ አይደለም። ሰው ጥሩ ነው መልካም ሰው ነው የሚባለው ከመጨረሻ እስከ መጨረሻ ያ ጸባይ አንድ ጸባይ ሆኖ ሲኖር ነው በቃ። ስለዚህ ትናንትና መልካም ነበረ፣ ዛሬ እንደዚህ ጸባይ ተቀይሮ እንደዛ አይነት ሆነ። ትናንትና ምን ነበረ ያ ሰው? ትናንትና ምን ላይ ነው ነበረ? አስቡት። እዛ ላይ ዞር ብላችሁ እኮ አስቡት። ያ ትናንትና ምን ላይ ነው ነበረው? ትናንትና በጣም ችግር ላይ ከነበረ ያ ችግሩ ነው እሱን ጸባይ የደበቀው። በቃ ዛሬ የሆነ ነገር ደርሷል አይደለም? እሱ ጸባይ ታየው። ስለዚህ እሱ እንደፈለገ መሆን ከፈለገ ለቀቁት፣ ለቀቁት። ምን ችግር አለ? እናንተ ራሳችሁ ሆኖ መኖር አስቡ። እናንተ ራሳችሁ ሆኖ መኖር ልመዱ። በቃ ለቤተሰባችሁ አስቡ፣ ለእናታችሁ አስቡ። ዋጋ ለኛ ዋጋ ከፍሎ የከፈሉት ቤተሰቦቻችን ነው። እኛ ተምረን እስከ ዛሬ ትልቅን እስከኖር ድረስ የኛ ጋር የሆኑ ቤተሰቦቻችን ነው። ፍቅረኛ ወይም ባል አይደለም። ስለዚህ ሴት ልጅ ለባል ወይ ለፍቅረኛ ብላ ራሳን ታጠፋለች ብላችሁ የምታስቡ ሰዎች ራሳቸውን አስቡ። እኔ ነገ ቢሆን እንዴት ነው የሚያደርገው ብላችሁ አስቡ። አንድ ሰው ሲሞት ደግሞ ራሱን ሰቅሎ ሞቷል ሲባል እውነት ነው ብላችሁ በዛኛው ብቻ ይዛችሁ የአንድ ሰውን የሁሉም ሰውን ሐሳብ ይዛችሁ ሰው ላይ መፍረድ፣ ራሳችሁ ላይ መፍረድ ሄዳችሁ ሳይሆን ተጋፈጡት። በቃ የአረብ ሀገር ሰዎች ስግደተኛ አይደለም የሞተችው፣ እኛም ስግደተኛ ነን አይደለም። ለምን እንደዛ ሆነ ብላችሁ በቃ ለዛኛው ሰው ቆሙ። ካልቻላችሁ ደግሞ ዝም በሉትና እግዚአብሔር ወይ ነፍሷን በአጸደ ገነት አኖራት። በቃ መጨረሻው መቼ መሆኑን አናቅም እንጂ መጨረሻችንም እግዚአብሔር ቤት ነው ነፍሳችን። ስለዚህ የማይሆን ነገር አታስቡ፣ የማይሆን ነገር አትናገሩ። እኔ የምላችሁ ይሄ ነው። ለባሏ ብላ ነው እንደዛ ያደረገችው። ጓደኛ ፍቅረኛ እዛ እሷ የሞተችው እዚህ ለሱ ብላ ነው የሆነ አላገባሽም ብሎ ነው ራሷን ያጠፋችው። አረ አንዳንድ እኮ ታስቃላችሁ። ይኸው ማልቀስ ውስጥ ራሱ መሳቃለ። የምር ነው ማለት አላገባም ስላት ራሱን አጠፋች ወይ? ለምን እንግዲህ አንድ ሰው የግድ መግባት ነው እንዴ? ማኖር አለ እንጂ እናንተ እንደዚህ ነው አይደለም የሚመስላችሁ? የግድ አግብቶ የግድ መውለድ በቃ ካላገባ አንዳንዶቹ በቃ እኔ እኮ ለልጅ ብዬ ነው ያገባሁት። ኧረ እናንተ ስታገቡ ማለት ነው ለልጅ ብላችሁ ብቻ አታገቡ። ምክንያቱም በቃ ትዳር ከፈለጋችሁ ህይወት ከፈለጋችሁ ያ ሰው ይሆንልኛል ብላችሁ ከፈለጋችሁ በስተቀር ለልጅ ብቻ ብላችሁ ማግባት አስፈላጊ አይደለም። መጀመሪያ ራሳችሁ ውደዱ። ራሳችሁን ከወደዳችሁ ነው ለሁሉም የምትቆሙት። እኔ እንደዛ ነው። በቃ ካልወለደ እኔ ቢልጅ ብለው ነው ነው አራስሙትና ተረጋጉ ወገኖች፣ ተረጋጉ። ማርያምን በጣም እኮ እኔ ኮሜንት እኮ ስላየሁ ነው፣ እግዚአብሔርን ኮሜንት ስላየሁ ነው። አንዳንድ በቃ ለልጅ ብቻ ብለው አግብቶ በቃ ጉዳው ባለው በቃ ቢሄዱ እንኳን በቃ ልጅ ብቻ ብኖራቸው ደስ የምላቸው እህቶች ያላችሁ እህቶች፣ እግዚአብሔር ለእናንተ እያለ አይቀርም። ምንም ነገር አትጨነቁ። እናንተ ብቻ ራሳችሁ ሆኑና ጠንካራ ሆኑ። ለራሳችሁ ለመቆም ብቻ ሞክሩ። እግዚአብሔርን ለምኑና ራሳችን ለመሆን ብቻ። ባል ይመጣል። እናንተ አትፈልጉ። ክርስቶስን ነው የምላችሁ። እናንተ አትፈልጉ። ለምንድን ነው የምትፈልጉ? ሴት ልጅ እኮ ባል ወንድ ነው አይደለም የምትፈልጋት። እናንተ ወንድ ነው አትፈልጉ። ወንድ ይፈልጋችሁ ይመጣል። እኔ ኢማኑ ይወላችሁ። እናንተ አትፈልጉ። እንደኔ እንደዚህ ነው። ማን ሄደ መጣ በቃ ኔቨር ማይንድ። የራሳችሁ ሆኖና ኑሩ። እግዚአብሔር አለ ሰጪ፣ እሱ ነው የሚሰጠው ሁሉ ነገር። እንደ እግዚአብሔር መልካም የለም። ተመስገን።
እንደዛ ነው የምላችሁ። ይኸውላችሁ በቃ እናንተ አትፈልጉም። ምክንያቱም አሁን ያው በአሁን ሰዓት የኛ ሀገር ላይ ማለት ነው ሴት ተንበርክካ ለወንድ ቀለበት ስታደርግ ራሱ ይሄ ሼም ነው፣ ትልቅ ሼም ስለሆነ እናንተ የሆናችሁ ኑሩ፣ የራሳችሁ ብቻ ሆናችሁ ኑሩ። ስራ ስትሰሩ አረብ ሀገር ላይ ስራ ስትሰሩ ጓደኛዬ ፍቅረኛዬ ቲቶኝ ይሄዳል ብላችሁ አገር ቤት ፍቅረኛ አድርጋችሁ አገር ቤት ፍቅረኛ እያላችሁ ጓደኛዬ ቲታ ይሄዳል እኔን ቲቶ ይሄዳል ብላችሁ ለስራቸው ብቻ አስቡ፣ ለራሳችሁ ጤንነት አስቡ። ለራሳችሁ ከኋላ ምንድነው አረቦቹን አትመኑ፣ ጠርጥራቸው። እናንተ ለእናንተ በቃ ይሄ ሰው እንዴት ነው ብላችሁ አስቡት እና ወደ አገር ቤት ለፍቅረኛ ለምናምን አታስቡ። ታያችሁ እውነት እናንተን የሚወድ ከሆነ ይጠብቋቸዋል። ደግሞ እሱ ሌላ ነገር የሚያስብ እሱ የሚሄድ ከሆነ ይሄድ። እናንተ ደና ከሆናችሁ እናንተ ስራችሁን ጥሩ ከሰራችሁ ለራሳችሁ የምትቆሙት ከሆነ ምንም ችግር የለም። አንድ ወንድ ከሄደ አንድ ወንድ ይመጣል። እናንተ በሱ አስቡ፣ እግዚአብሔር ላይ ያድርጉ። በቃ እግዚአብሔር ላይ እናድርግ ሁላችንም ህይወታችን ማለት ነው። ህይወታችን ወደ ኋላም ቢቀር የሆነ ነገርም ቢሆን ሰውን እኛ ላይ መጥፎ ነገር ትናንትና እየወደድናቸውን እኛን ትቶ ቢሆኑ ምንም ችግር የለም። ምክንያቱም እግዚአብሔር ስራ አላለ ነው። እግዚአብሔር ስራ አላለ አይደለም። ለምንድን ነው ያ ሰውም እኮ ሄዶ ሲያገባ ሴት ነው። ሴት ደግሞ ሁሉም አንድ ነች፣ ልዩነት የለም። በቢር በምን በምናምን በመልክ ሁሉ ነገር አላፊ ጠፊ ነው። እናንተ የምታስቡት በቃ ህይወታችሁ ላይ ስራችሁ ላይ ፎከስ አድርጉ። እንማጋጥማ አረብ ሀገር ላይ ብዙ ነገር አለ፣ ብዙ ድክመት አለ፣ ብዙ ኢማም አለ። እሱን አስቡ። አሁን እንኳን ማለት ነው ፍቅረኛችን ማለት ነው ሁላችንም ማለት ነው እኛ ደህና ባንሆን አንድ ነገር ብንታመም ታመን አገር ቤት ብንገባ የሆነ ነገር ቢያጋጥመን እኛ ጎን ቆሞ እስከ መጨረሻኛ ጎን የሚቆሙት ከ100% 5% አይሆንም። ስለዚህ ለራሳችን መቆም አለብን። ለራሳችን ለጤናችን ማሰብ አለብን። ብዙ ነገር አረብ ሀገር ስናስብ ብዙ ነገር መጥፎ ነገር ይመጣሉ። አገር ይሞቃል። ብዙ የምግብ እጥረት አለው። ስለዚህ እንደዛ ሰውነታችን ውስጥ ቪታሚኖች ብዙ ነገር ስለሚያንስ ብዙ ነገር መታማም ይኖራል። ሁላችንም የአገር ቤቱን ነገሮች በትንሹ አድርገን የራሳችን ስራችን ላይ እና የራሳችን ላይ እናደርግ። ሀሳቢቶች እንደኔ ከሆነ ማለት ነው የሚያስባቸው ራሳችሁን በአሳብ በጭንቀት አትሞሉ። የሆነ ነገር የማይሆናችሁ ከሆነ ከስራ ጋር ብዙ የሚበዛ ከሆነ ስራችን ፎከሳችሁ ወደ ስራ አድርጉትና የምታገኙ ሰዓት ያ ሰዓት ደግሞ በቃ ለፋሚሊ ለፈለጋችሁ ነገር አድርጉ። እንደዛ አድርጉ እንጂ በቃ እናንተ የአንድ ነገር ላይ እንደዛ እኔ እኮ ገዛሬ ፍቅረኛዬን አላወራሁትም እኔ እንደዛ አላደረኩትም ብላችሁ ጭንቀት ውስጥ ገብታችሁ ራሳችሁን አትግደሉ። ትልቅ ነገር ነው። ቴንሽን ትልቅ ነገር ያመጣል። እኔ እንደኔ እንደዛ ነው የሚያስበው። ሁላችንም እንደዛ ነው። እኔ አሁን ከስራ ጋር ውጥር ብዬ ከስራ በጣም ቢዚ ሲሆን ሶሻል ሚዲያም ያው ብዙ ነገርም ሶሻል ሚዲያ ብዙም አልጠቀምም። የሚያውቁት ያውቁኛልና ትቼ ወደ ስራዬ ነው የሚያደርገው። ወደ ስራዬ ነው ምክንያቱም ለስራ ብዬ ነው ወጣሁት እና ሐሳቤም ስራ ስለሆነ እዛ ላይ አድርጌ ያሞ ወጣት አለብኝ። እንደዛ አስቡት፣ እንደዛ አድርጉት። አትጨናነቁ። ፍቅረኛዬ እንደዚህ ነው ቲቶ ይሄደኛል እንደዚህ ነው ያደርገኛል አለሱ መኖር አልችልም እንደዚህ የሚባል ነገር የለም። መጀመሪያውን እናንተ ባልም ሆነ ፍቅረኛም ሆነ ስታስቡ ስኖራችሁ እግዚአብሔር ላይ ያድርጉ። ታማኝነቱም ካለ ለራሱ ነው። ታውቃላችሁ የፈለገ ነገር ብታስቡ እናንተ ሩቃችሁ ሳይሆን ጎንም ስትሆኑ ሊያድርግ ይችላል። ስለዚህ ሁሉ ነገር ላይፋችሁን እግዚአብሔር ላይ ያድርጉ። እግዚአብሔር እሱ ነው የሚያውቀው፣ መንገዱም የሱ ነው ሁሉ ነገር። ስለዚህ ብዙ አትጨናነቁ። ወንድም ከሄዳ ደግሞ ወንድ ይመጣል። አትጨነቁ ብዙ። ለዚህ ብላችሁ ራሳችሁን አጠፍታችሁ ራሳችሁን የማይሆን ነገር አታስገቡት። እናንተ በቃ ራሳችሁ ላይ ፎከስ አድርጉ። ራሳችሁ ላይ ያስቡ። አረቦቹም እንደዚህ እነሱ ገምታቸው ምንድናቸው በቃ ደግ መስላቸው ቀርባቸው እናንተን የሚጎዱት አለ። በአሁን ሰዓት ወገኖቼ እኩላሊት የቲም ቦታ ወደዋል ታወደዋል። ታውቃላችሁ ደግሞ አረቦቹ በጣም ታማሚ ናቸው። የሆነ እነሱ ይሆናል ሲባሉ እነሱ ለእናንተ ያስቡ። እኛ እንደምናስበው ለእነሱ ልጆች እንደምናስበው እነሱ ለእኛ አስቡም። ስለዚህ ራሳችን ቴክር ማድረግ አለብን። ያ ሰው ለምንድን ነው የሚቀርባኝ ብላችሁ በስነ ስርዓቱ። ሲጀመር ደግሞ አረቦቹን ከስራቸው በስተቀር ሌላ ሪሌሽን እንደዚህ አይነት እንደ ጓደኛ መሆን ከሴቶች ጋር አትቀራረቡ።
ፊታችሁ ዝጉ። በቃ ለስራ ብቻ ለሌላ ራሳችሁን አታሳዩ። ምክንያቱም እነሱ ይገምታችኋል። እነሱ ብዙ ነገር ለምሳሌ አሁን ምግብ የሚሰሩት ልጆች ይሆና ታውቃላችሁ። መጥፎ ነገር እኮ በምግብም ሲሰሩ በምግብም ነገርም የማረዛችሁ ከዛም ታሟቸዋል ብለው ሐኪም ቤት ሲያስገባችሁ ብዙ ነገር ነው የሚፈጠረው። ስለዚህ እናንተ ራሳችሁን ጠብቁ። እነሱ ምግብ የሚሰሩት ከሆነ የምትጠራጠሩት ከሆነ ያ ሰውን ለሌላ ነገር የሆነ ትንሽ ነገር ለራሳችሁ ሰርታችሁ ብሉ። በቃ ውሃ ደግሞ እንደዚህ አድርጋችሁ ጠጥታችሁ ግማሽ አድርጋችሁ እነሱ ፊት ጭራሽ አትዱ። በጭራሽ የማይታመን ነገር እንዳታደርጉ። ማንም ታማኝ ይሁን ውሃ ጠጥታችሁ ግማሽ አድርጋችሁ ድጋሜ ተመልሼ እጠጣለሁ ብላችሁ ኩሽና ምናምን አድርጋችሁ እንዳታደርጉ፣ እንዳታስቡ ወገኖቼ። እኔ የምነግራችሁ ይሄ ነው። የማቻቸው